ሰላም እንዴት ናችሁ? ዛሬ እንግዲህ የመጀመሪያው ቱቶሪያል ክላሳችን ተጀምሯል። ዛሬ የምንጀምረው ከአንደኛው ክፍል ሲሆን 2 3 4 5 6 እያልን ከፍ እያልን እንሄዳለን ማለት ነው። ዛሬ የአንደኛ ክፍል ሂሳብ ትምህርት ምዕራፍ 1 ቁጥሮች እስከ 20 የሚለውን እናያለን ማለት ነው። እንግዲህ መጪው ጊዜ ያው ክረምት ነው። ያ ማለት ትምህርት ቤት የሚዘጋበት ስለሆነ ያው ልጆች እረፍታቸውንም እያረፉ ጨዋታቸውንም እየተጫወቱ አልፎ አልፎ ደግሞ እነዚህን ቲቶሮች ቢያዩዋቸው አንደኛ ከዚህ በፊት የተማሯቸውን ትምህርቶች እንዳይረሷቸው፣ ሁለተኛ ደግሞ ለመጪው ትምህርት ዘመን እንዲዘጋጁ ያደርጋቸዋል ማለት ነው። ለዚህ ለቲቶሩ የምጠቀምበትን ወርክሺቶች አታች አደርግላችኋለሁ። ኔክስት ይር አንደኛ ክፍል ለሚገቡ ተማሪዎች ወይም ያው ቤዚክ ነገር ስለሆነ ከመዋለ ህጻናት እስከ አራተኛ ክፍል ያሉ ተማሪዎች ይህንን ቪዲዮ ቢመለከቱት ቢያጠኑት ያው እንደ ተጨማሪ ለብዙ ነገር ያግዛቸዋል ማለት ነው። ስለዚህ አሁን በቀጥታ ወደ ትምህርታችን እንሄዳለን ማለት ነው። የወላጅ እርዳታ ስለሚያስፈልግ ወላጆችም አብራችሁ በመመልከት አግዟቸው ማለት ነው። እሺ ልጆቼ በመጀመሪያ የምንጀምረው እስኪ ዜሮን ጽንሰ ሀሳብ በመረዳት ነው ማለት ነው። እስኪ ዜሮ ምን ማለት ይመስላችኋል? ስለዚህ እስኪ መጀመሪያ እነዚህን ለሁለት የተከፈሉ 6 ሳጥኖች ተመልከቷቸው። እያንዳንዱ ውስጥ የተለያዩ ቁጥር ያላቸው ምኖች አሉ፣ ዶቶች ወይም ነጥቦች አሉ። እስኪ አሁን የመጀመሪያውን ሳጥን እንመልከት። በአንዱ ክፍል ምንም ነጥብ የለም። በሁለተኛው ክፍል ደግሞ ስንት አለ? 1 ነጥብ አይደለ? 1 ነጥብ አለ። ስለዚህ በሳጥኑ ውስጥ 1 ነጥብ አለ ማለት አጠቃላይ ማለት ነው። እሺ ሁለተኛውን ሳጥን እንመልከት። ሁለተኛው ሳጥን በአንደኛው በኩል 3፣ በሁለተኛው በኩል ደግሞ 2 ነጥቦች አሉ። በአጠቃላይ 5 ነጥቦች ይዘዋል ማለት ነው። ሶስተኛውን ስንመለከት በሁለቱም ክፍል ስንት ነው ያዘው? 1 ነጥብ ማለት ነው። ስለዚህ በአጠቃላይ 2 ነጥቦችን ይዘዋል ማለት ነው። አራተኛውን ስንመለከት በሁለቱም ክፍል ስንት ነጥቦች ይዟል? 3 ነጥቦች ይዟል። በአጠቃላይ ስንት ነጥቦች ይዟል ማለት ነው? 6። አምስተኛውን ስንመለከት በእያንዳንዱ ክፍል 2 ነጥቦችን ይዟል ማለት ነው። በአጠቃላይ 4 ነጥቦችን ይዟል ማለት ነው። እስኪ አሁን ስድስተኛውን የመጨረሻውን ሳጥን በደንብ ተመልከቱት። ምን አለ? በሁለቱም ክፍል ምንም አይነት ነጥብ የለም። ምንም ነጥብ የለውም የሚለው የዜሮ ቁጥር ጽንሰ ሀሳብ ነው ማለት ነው። ስለዚህ ዜሮ ማለት ምን ማለት ነው? ምንም ወይም ባዶ የሚለውን ጽንሰ ሀሳብ ይገልጽልናል ማለት ነው። ይህን ካየን በኋላ ሁለተኛ የምናየው ከ1 እስከ 20 ያሉትን መቁጠሪያ ቁጥሮች እንዲሁም ደግሞ ዜሮንም ጨምረን ደግሞ እንዴት በአሃዝ ወይም በቁጥር እና እንዴት በፊደል መጻፍ እንደሚቻል እናያለን ማለት ነው። እሺ መጀመሪያ ዜሮን እንዲሁም ከ1 እስከ 20 ያሉትን መቁጠሪያ ቁጥሮች በአሃዝ ወይም በቁጥር ደጋግማችሁ እንዴት መጻፍ እንዳለባችሁ እሺ ወላጆች ይህንን ወርክሽት በመጠቀም ቁጥሮቹ እንዴት እንደሚጻፉ አንድ ብቻ ጽፋቸው አሳዩዋቸው እና በአእምሯቸው ስለው በቃላቸው እስኪይዙ ድረስ ደጋግሞ እንዲጽፉት አድርጓቸው። ከጻፉ በኋላ ደግሞ በቃላቸው እንዲይዙ ጮክ ብለው እንዲያነቧቸው አድርጓቸው። እሺ ከዛ ቀጥለን ደግሞ በሶስተኛነት የምናየው ምንድነው? ይሄንኑ ዜሮን ጨምሮ ከ1 እስከ 20 ያሉትን መቁጠሪያ ቁጥሮች በፊደል እንዴት መጻፍ እንዳለባችሁ እናያለን ማለት ነው። መጽሐፉ ላይ እንደሚታየው አድርጋችሁ ያው ወላጆች መጀመሪያ በፊደል እነዚህን ቁጥሮች ጽፋችሁ
አንዴ ትጽፉትና ከዛ ልጆቹ ደግሞ በቃ አይምሯቸው ስለው በቃላቸው እስኪይዙ ድረስ ደጋግሞ እንዲጽፉት ከዛ ደግሞ ጮክ ብለው እንዲያነቡት አድርጓቸው ማለት ነው። ከዛ ቀጥለን የምናየው ደግሞ የተለያዩ ቁሶች ወይም ምስሎች በመጠቀም የነዛን የቁሶች ወይም የምስሎቹን ብዛት እንዴት በአሃዝ ወይም በቁጥር እና በፊደል መጻፍ እንደምንችል እናያለን ማለት ነው። ለምሳሌ እስኪ እዚህ ጋር እንደምናየው የመጀመሪያው ስንት ኳስ አለ? አንድ። ስለዚህ በአሃዝ ያው እዚህ ጋር አንድ ብለን ኳስ እንላለን። ከዛ ደግሞ በፊደል ያው አንድ ኳስ እንላለን። ቀጥለን ስንት ወፎች አሉ በምስሉ ላይ? ሁለት ወፎች አሉ። ስለዚህ በአሃዝ ሁለት ወፎች እንላለን። በፊደልም ሁለት ወፎች ብለን እንጽፋለን ማለት ነው። ቀጥለን ስንት ድመቶች አሉ? ሶስት ድመቶች። ስለዚህ በአሃዝ እንዲሁም በቁጥር እንዲሁም በፊደል በዚህ መሰረት እንጽፋለን። ሌላው አራት እንቁላሎች አሉ። በአሃዝ ወይም በቁጥር በዚህ መልኩ አራት እንቁላሎች አሉ። በፊደል ደግሞ በዚህ መልኩ አራት እንቁላሎች ብለን እያልን እስከ 20 በዚህ መሰረት ያው የተለያዩ እንትኖችን ቁሶችን ወይም ምስሎችን በመጠቀም በቁጥር እና በአሃዝ መግለጽ እንደሚቻል እዚህ ጋር አለ። ስለዚህ በዚህ መሰረት ይገባችኋል ወይም ትረዱታላችሁ ማለት ነው። ሌላ በአምስተኛነት የምናየው ከላይኛው ጋር ተመሳሳይ ሆኖ ግን ቁሶችን ወይም ምስሎችን ከቁጥር ወይም ከአሃዝ እንዲሁም ደግሞ ከፊደል ጋር እንዴት ማዛመድ እንዳለባችሁ እናያለን ማለት ነው። ስለዚህ እስኪ አሁን እዚህ ጋር እንዲህ ምሳሌዎችን በምናይበት ጊዜ ለምሳሌ አሁን እዚህ ጋር በግራ በኩል አንድ ኳስ፣ ሁለት ወፍ፣ ሶስት ድመቶች፣ አራት እንቁላሎች አሉ። ከዛ በግራ በኩል ምን አለ? ቁጥሮቹ አሉ ማለት። ስለዚህ አንድ ኳስ አይደለ? አንድ ያለበትን ፈልገን ከአንድ ጋር ማዛመድ። ሁለት ወፎች አይደሉ? ሁለት ያለበትን ፈልገን ማዛመድ። ሶስት ድመቶች አይደሉ? ሶስት ያለበትን ፈልገን ማዛመድ። አራት እንቁላሎች አይደሉ? አራት ያለበትን ፈልገን ማዛመድ ነው ማለት ነው። ስለዚህ እስከ 20 ድረስ በዚህ መልኩ እንቀጥላለን ማለት ነው። ሌላው በስድስተኛነት የምናየው ምንድነው? ቁሶችን ወይም ምስሎችን በፊደል ከተጻፉ ቁጥሮች ጋር ማዛመድ ይሆናል ማለት ነው። ይህ ከላይኛው ጋር ተመሳሳይ ሲሆን ልዩነቱ ምንድነው? የላይኛው በቁጥር ወይም በአሃዝ ነው። የታችኛው ደግሞ በፊደል መሆናቸው ነው ማለት ነው ቁጥሮቹ። ስለዚህ እዚህ ጋር በተመሳሳይ በዛኛው መሰረት አንድ ኳስ፣ ሁለት ወፎች፣ ሶስት ድንጋዮች፣ አራት እንቁላሎች አሉ። ከዛ በቀኝ በኩል ቁጥሮቹ በፊደል ተቀምጧል። ስለዚህ አንድ ኳስ አንድን ፈልገን ይኸው አንድ ማዛመድ፣ ሁለትን ፈልገን ወፎቹን ከሁለት ጋር ማዛመድ፣ ሶስትን ፈልገን ሶስቱን ድመቶች ከሶስት ጋር ማዛመድ፣ አራትን ፈልገን እንቁላሎቹን ከአራት ጋር ማዛመድ። በዚህ መሰረት እንሰራዋለን ማለት ነው። ቀጥለን የምናየው ምንድነው? ቁጥሮችን እንዴት ከትልቅ ወደ ትንሽ መጻፍ እና ከትንሽ ወደ ትልቅ መጻፍ እንችላለን የሚለውን ነው ማለት ነው። ይህን በቁጥርም በአሃዝም ያው በቁጥር ማለት በአሃዝ ማለት ነው፣ በፊደልም በመጠቀም እናየዋለን ማለት ነው። አንደኛ ከትልቅ ወደ ትንሽ ስንጽፍ ከምንድነው የምንጀምረው? ከ20 አይደለ? ከ20 እንጀምርና 19፣ 18፣ 17፣ 16 እያለን እስከ 0 እንሄዳለን ማለት ነው። ከትንሽ ወደ ትልቅ ሲሆን ደግሞ ከ0 ጀምረን 1፣ 2፣ 3፣ 4 ብለን እስከ 20 እንሄዳለን ማለት ነው። ስለዚህ ወላጆች ልዩነቱ እንዲገባቸው ደጋግመው
ከትልቅ ወደ ትንሽ እና ከትንሽ ወደ ትልቅ በቁጥርም ወይም በአሃዝ እንዲሁም በፊደል እንዲጽፉት እና እንዲያነቡት ያርጓቸው ማለት ነው። እንዲሁም በዚህ መሰረት ሰንጠረዦች ይኸው እዚህ ጋር እንዳሉት ማለት ነው። ሰንጠረዦች በመጠቀም በዚህ መሰረት ከትልቅ ወደ ትንሽ እንዲሁም ከትንሽ ወደ ትልቅ እያላችሁ ይህን ባዶ ቦታዎች ልጆቼ ትሞሉታላችሁ ማለት ነው። እሺ ስለዚህ ተደጋጋሚ ጥያቄዎችን ስጧቸው ወላጆች። ምንድነው ቁጥሮቹን እንዲይዟቸው ምንድነው እንዳይበዛባቸው ወይ በ10 ወይ በ5 እየከፋፈላችሁ በዚህ መሰረት ይህንኑ ጥያቄ እንዲሰሩት አድርጓቸው ማለት ነው፣ እንዳይበዛባቸው። እሺ ሌላ ቀጥለን የምናየው ምንድነው? በዚህ መሰረት ከትልቅ ወደ ትንሽ እና ከትንሽ ወደ ትልቅ በመጻፍ ቁጥሮችን ከፊደላቸው ጋር ማዛመድ ይሆናል ማለት ነው። ይሄም የወላጆች እርዳታ ያስፈልጋል። ወይ በ10 ወይ በ5 እየከፋፈላችሁ እንዳይበዛባቸው ታሰሯቸዋላችሁ ማለት ነው። በቃላቸው ለመያዝ በአእምሯቸው ለመሳል ስለሚጠቅም ይህንን ጥያቄ እንደዚህ እየከፋፈላችሁ አሰሯቸው ማለት ነው። ከዚህ በመቀጠል ልጆች እስኪ የራሳችሁና የጓደኞቻችሁን እጆች በመጠቀም ቁጥሮችን መቁጠር ተለማመዱ። ይኸው እዚህ ጋር አሁን በዚህ በምስሉ ላይ እንደምትመለከቱት እስከ 10 በዚህ መልኩ በራሳችሁ ጣቶች በመጠቀም መስራት ትችላላችሁ። ከ11 እስከ 20 ያሉትን ግን የራሳችሁን 10 ጣቶች እንዲሁም የጓደኞቻችሁን ደግሞ ቁጥሩ በሚያዘው መሰረት ጣቶች በመጠቀም መቁጠር ትለማመዳላችሁ ማለት። ለምሳሌ 11 ሲሆን 10 የእናንተ ጣቶች እና 1 የጓደኞቻችሁ ጣት፣ 12 ሲሆን 10 የእናንተ ጣቶች እና 2 የጓደኞቻችሁ ጣት ይሆናል ማለት ነው። ስለዚህ በዚህ መሰረት እስከ 20 ትለማመዳላችሁ ማለት ነው። ሌላው ያው ይህን ሲያደርጉ ወላጆች ያው አግዟቸው ማለት ነው። እንደ ጌምም ነው፣ በዛውም እውቀት እየቀሰሙበት ይሄዳሉ ማለት ነው። እሺ ቀጥለን የምናየው ምንድነው? በሁለት ቁጥሮችን መቁጠር። በሁለት ቁጥሮችን ስንቆጥር ከስንት ነው የምንጀምረው? ከሁለት እንጀምራለን። 2 4 6 8 10 12 14 16 18 20 ከዛ እስኪ ይህንኑ ከትልቅ ወደ ትንሽ እስኪ ገልበጣችሁ ጻፉት። ከዛ ደግሞ በ3 ቁጥሮችን መቁጠር። እስኪ በ3 ደግሞ የምንጀምረው ከ3 ነው። 3 6 9 12 15 18 እስኪ አሁን ይህንኑ ከትልቅ ወደ ትንሽ ገልብጣችሁ ጻፉት። ሌላው በ4 እንዴት ቁጥሮችን መቁጠር እንችላለን ስንል ደግሞ የምንጀምረው ከስንት ነው? ከ4። ስለዚህ 4 8 12 16 20 ይሆናል ማለት። ስለዚህ እስኪ ይህንን ቁጥር ከትልቁ ወደ ትንሹ ገልብጣችሁ ጻፉት። ሌላው እስኪ በ5 እንዴት ቁጥሮችን መቁጠር እንችላለን? ስለዚህ በ5 እንጀምራለን። 5 10 15 20 ይሆናል ማለት። ስለዚህ ይህንኑ ቁጥር ከትልቅ ወደ ትንሽ ገልብጣችሁ ጻፉት። ስለዚህ እነዚህ ከትልቅ ወደ ትንሽ ከትንሽ ወደ ትልቅ ገልብጣችሁ እያነበባችሁ እየጻፋችሁ በአሃዝ በፊደል እየጻፋችሁ በቃላችሁ ለመያዝ ሞክሩ፣ በአእምሯችሁ ለመሳል ሞክሩ ማለት ነው። ያኔ ፐርፌክት ትሆናላችሁ። ከዛ የሚከተሉትን ጥያቄዎች ወላጆች ልጆቹ እንዲሰሩት እዘዟቸውና ምን ያህል ሀሳቡ እንደገባቸው ያረጋግጡ። ስለዚህ ምዕራፍ 1 በዚህ ተጠናቋል። የሚቀጥለው ቪዲዮ እስከምንገናኝ ቻው።